የእውቀት ብርሃን ነው ለሁላችን በየኛ ቲዩብ ተዘጋጅተናል። አማርኛ፣ እንግሊዝኛ፣ ሂሳብ ሌሎችም ቋንቋዎች በጥራት ይደውሉ አሁኑኑ የስኬት መንገድ በየኛ ቲዩብ የኛ ቲዩብ የኛ ቲዩብ። ሰላም ቤተሰቦች፣ እንኳን ወደ የኛ ቲዩብ በሰላም መጣችሁ። እንግዲህ የኛ ቲዩብ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የሀገር ውስጥ ቋንቋዎች በማስተማር ላይ ይገኛል። እንደምታዩ ቻናላችን ግን ጀማሪ ነው። ስለዚህ የእናንተ ላይክ እና ሰብስክራይብ ያስፈልገናል። ዛሬ ይዤላችሁ የመጣው አማርኛ ፊደሎችን ነው። ቀጣይ ክፍል ይኖረዋል። ቀጣይ ክፍሉ እንዲደርሳችሁ ቪዲዮዎችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ አብሮነታችሁ እንዳይለየን፣ እንዲሁም ሀሳብ አስተያየት ካላችሁ የአስተያየት መስጫ ሳጥን ላይ ወይ ኮሜንት ሴክሽን ላይ እንድታስቀምጡልን በአክብሮት ጋበዝኳችሁ። ወደ ትምህርታችን ስንገባ የአማርኛ ፊደላት ይላል በተማሪዎች መማሪያ። ስለዚህ የአማርኛ ፊደላት እነማን ናቸው? እንዲሁም ደግሞ በእንግሊዘኛ እናገኛቸዋለን ማለት ነው። 34 ፊደሎች አሉ። 34ቶቹ እያንዳንዳቸው 7 መደበኛ ድምፅ አላቸው። እንዲሁም ግማሾቹ ደግሞ 8ኛ ድምፅ አላቸው፣ ግማሾቹ ደግሞ የሌላቸው አሉ። በተጨማሪ ደግሞ ሁለት ሞክሸ ፊደሎች ምንላቸዋለን። ሞክሸ ፊደሎች ማለት ደግሞ የተለያየ ቅርጽ ኖሯቸው ነገር ግን ተመሳሳይ የሆነ ድምፅ የሚኖራቸው። ለምሳሌ ሀ ምንላቸው 3 አይነት ሀዎች አሉ። ሰ ምንላቸው 2 ሰዎች አሉ። አ ምንላቸው 2 አይነት አዎች አሉ። ጸ ምንላቸው 2 አይነት ሰ አሉ። ስለዚህ እነዚህን ሁሉ እናያለን። ዛሬ የምናየው ምንድነው? ከዚህ ላይ እንደምታዩት የሀ ቤተሰብ ይለናል። የሀ ቤተሰብ ማለት ምን ማለት ነው? ሀን ይዘና ከዛ ሀን 7 ድምፅ እንቆጥርላታለን ማለት። ስለዚህ በሀ ውስጥ ያለ ፊደል ድምፅ በመጨመር አናባቢ በመጨመር የተለያዩ ድምፆችን እንፈጥራለን። እስካልወጣን ድረስ ግን ሀ ነው የምንለው፣ የሀ ቤተሰብ ነው የምንለው ማለት ነው። ስለዚህ እዚህ ላይ እንደምታዩት በቀይ የተጻፈው የአማርኛው ነው። ታች ደግሞ በእንግሊዘኛ ደግሞ አማርኛው ወደ እንግሊዘኛው ሲጻፍ በእንግሊዘኛው ምን አይነት ፊደል ይወክልልናል ወይ ምን አይነት ድምፅ ይኖረዋል የሚለውን እናያለን ማለት ነው። ስለዚህ እዚህ ላይ ሀ ነው ምን እንግዲህ ሀ ብለን እንጠራታለን። የመጀመሪያ የምናገኛት ከአማርኛ ሀ ነው። ስለዚህ ሁለተኛ ድምፅ ደግሞ ኦ ሚል ድምፅ ይጨምርና ሁ እንላለን ማለት። ቅርጿ ደግሞ ይችኛው ነች ላይ ብቻ ጎን ማለት ይቻላል ደግሞ በመጨመር ሁ እንላለን ማለት ነው። ወደ ሶስተኛ ስንት ሂ ነው የምንለው። ይችን እግር ብቻ ጨምረን ከዛ ይችን ወደዚች እግሽ ላይ ዘወር አድርገን እንተዋለን። አራተኛ ስንት ሀ ነው የምንለው። የመጀመሪያውና ይሄና የፊኛው የሺኛው ተመሳሳይ ድምጽ ይኖራቸዋል ሀ ላይ ማለት ነው። እንዲሁም አ ላይ ማለት ነው። ሌሎች ላይ ግን ተመሳሳይ አይሆንም ማለት ነው። ወደ ቀጣይ ስንት ሄ ነው። እሺ አምስተኛ ድምጽ ነው። ኤ የሚል ድምጽ ይጀምርና ሼ እንላለን ማለት ነው። ቀጣይ ሂ ነው የምንለው። ህ ስድስተኛ ድምጹ ህ እንላለን። ይሄ ደግሞ ምንድነው? አጭር ነው፣ ለስላሳ ነው። አንደበታችን ላይ ወይም እስትንፋሱ ነው ሲወጣ ምን አይልም፣ አይቆይም፣ ቶሎ ነው የሚያልቅ፣ አይረዝምም፣ በጣም አይወጣም፣ ላውድ አይሆንም ማለት ነው። ስለዚህ ህ ብላችሁ ታነባላችሁ። ወደ ሰባተኛ ስንት ሆ አለች። ሆ እንላለን ማለት ነው። ደግሞ ኦ የምትል ድምፅ እንጨምራለን ማለት። ስለዚህ ይህን እንዳጠቃላይ ምን እንለዋለን? የሀ ቤተሰብ እንለዋለን። ምክንያቱም ሁሎች የሚወጡት ከማን ነው? ድምጿ ህል ይችን ስድስተኛውን መሰረት አድርገን ነው የምናወጣው። ፊደሎች ደግሞ ቅርጻቸው ደግሞ ሀን የመጀመሪያዋን መሰረት አድርገን ነው ማለት። ስለዚህ ወደ እንግሊዘኛው ስንት ሀ ስንል ኤች ኤ ነው። ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች፣ ሆ ስንል ደግሞ ኤች ኦ አድርገን በእንግሊዘኛ መጻፍ እንችላለን። እዚህ ላይ ስታዩዋቸው ምንድነው ኤች በሙሉ ቋሚ ነው የምትሆን። ሌሎቹ ግን ኤ፣ ኢ፣ ኦ፣ ዩ እና አይ የሚሉት አናባቢ ወይም ድምፅ ሆኖ እነሱን እየጨመርነ እንደ ሀገር በሙሉ ማንበብ እንችላለን ማለት ነው። ወደ ቀጣይ ስንል ቀጣይ ደግሞ የለን ቤተሰብ ነው የምናገኘው። የለ ቤተሰብ ማለት ደግሞ እስከ 7 ድምፅ የለን እስከ 7 ድምፅ ድረስ መቁጠር ማለት ነው። ስለዚህ መጀመሪያ የምናገኘው ምንድነው? ለ ነው። ይሄኛው ለ ነው። እዛ ሉ፣ ሶስተኛ ድምፅ ሊ፣ አራተኛ ድምፅ ላ፣ አምስተኛ ድምፅ ሌ፣ ስድስተኛ ድምፅ ል፣ ሰባተኛ ድምፅ ሎ እንላለን ማለት ነው። ይህ ማለት ከሰባተኛው ላይ ኦ ሚል ቀጥያ እንጨምራለን። ስድስተኛው ላይ ምንም ቀጥያ አንጨምርም ወይም ድምፅ አናደርግም። ሰባተኛው ላይ ግን ኤ የምትል ድምፅ እንጨምራለን።
አራተኛው ላይ አ የሚል ድምፅ እንጨምራለን። ሶስተኛው ላይ ደግሞ ኢ የምትል ድምፅ እንጨምራለን። ሁለተኛው ላይ ደግሞ ኦ የሚል ድምፅ እንጨምራለን። መጀመሪያው ላይ ደግሞ ምንድነው የሚሆን ድምፁ አ ነው የሚሆነው። ስለዚህ እነዚህን በመቀጠል የለ ቤተሰቦችን እናገኛለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ብለን እናነባለን ማለት ነው። ወደ እንግሊዘኛው ሰነድ ቋሚ የምትሆንልን ወይም የምንወክላት በእንግሊዘኛ ማንና ኤልን ነው። ስለዚህ ኤልን ቋሚ እናደርግና ወይም ኤልን ሰባቱን ድምፅ ላይ እናስቀምጥና ነገር ግን ምን እናደርጋለን? አናባቢዎችን እንጨምራለን። ለምሳሌ ለ ስንል ኤል ኢ እዚህ ላይ ኢ እንደ አ ትነበብና ለ እንላለን። ኤል ዩ ሉ ኡ እንደ ስለምትሆን ማለት ነው። ኤል አይ ሊ እንላለን፣ ምክንያቱም አይ ከዚህ ላይ ኢ ስለምትሆን ማለት ነው። ኤል ኤ ላ እንላለን፣ ኤ ከዚህ ላይ አ ስለምትሆን ማለት ነው። ኤል ኢ ሌ ብለን እንጠራለን። እዚህ ላይ ኢ እንደ ኤ ስለምትነበብ ኤል ለብቻው ል ይሆናል። ኤል ኦ ሎ ብለን እናነባለን ማለት ነው። ስለዚህ እንደዚህ አድርገን እዚህ ላይ ምንድነው ቋሚ የሚሆነው? ኤል በሙሉ ቋሚ ይሆናል ማለት። እንዲሁም ስድስተኛ ድምጾች የትኛውም ላይ ብትሄዱ ኮንሶናንቱን ብቻ ይወክሉልናል ማለት ነው። ኮንሶናንቱን ብቻ ይወክሉልናል። ወደ ቀጣይ ስነድ ሀ ነው። የቀድሙም ሀ ነው፣ ይህም ሀ ነው። ስለዚህ ሞክሸ ፊደሎች እንላቸዋለን። ነገር ግን ምናቸው ይለያያል? ቅርጻቸው ይለያያል። እንደ አማርኛ ሕግ የተለያየ አገልግሎት አላቸው። ከአገልግሎታቸው የተለያየ የሚሆንበት አለ፣ እንዲሁም ተመሳሳይ የሚሆንበትም አለ። ግን ዛሬ እሱን አናይም፣ ፊደሉን ብቻ ነው የምናውቅ ማለት ነው። ስለዚህ ሀ ስንል ሁለተኛው ወይም ሀ መርሆ ሁለተኛው ሀ ይች ትመስላለች። ስለዚህ ሀ ሁ ሺ ሀ ሼ ህ ሆ ብለን እናነባለን ማለት ነው። ከዛ የእንግሊዝኛውን ብንል ከመጀመሪያው ጋር ተመሳሳይ ነው። እንግሊዝኛ ኤችን ቋሚ እናደርግና አናባቢዎችን እንጀምራለን። ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ፣ ሄ ስንል ኤች ኢ፣ ህ ስንል ኤች ለብቻውን፣ ሆ ስንል ደግሞ ኤች ኦ አድርገን እናነባለን ማለት ነው። ወደ ቀጣይ ወይም ወደ አራተኛው ፊደል ስንሄድ የመ ቤተሰብን ነው የምናገኝ። የመ ቤተሰብን እናገኛለን። ስለዚህ ምን በዚህ መንገድ እንጽፋትና ለ ስንል ትመስላለች። ሙ ስንል ደግሞ ሁለተኛው ላይ ኦ ምትል ቅጥያ ብቻ እንጨምራለን። ስለዚህ ወገቧ ላይ ነው ቅጥያ ራሱ የምንጨምረው። ይችን ሙ እንላታለን። ሶስተኛው ሊ እንላታለን። ይችን አራተኛ ማ አ የሚል ድምፅ እንጨምርና ማ እንላለን። አምስተኛ ሜ እንላለን። ኤ ሚዲት ቅጥያ ጨምረን ሜ ብለን እናነባለን። ስድስተኛ ደግሞ ል እንላለን። አሁን ይሄ አጭር ነው፣ ለስላሳ ነው። እንተዳይልኝ ል እንላለን። ወደ ሰባተኛው ስነድ ሞ ነው የሚሆነው። ኦ ይሆናል ማለት ነው። ሞ ይሆንና ኦ ይሆናል። እንግሊዘኛው ላይ ስነድ ኤምን ቋሚ እናደርጋትና አናባቢዎችን ምን እያልን እንሄዳለን? እየጨመርን እንሄዳለን ማለት ነው። ኤምኢ መ፣ ኤምኢ መ፣ ኤምዩ ሙ፣ ኤምአይ ሚ፣ ኤምኤ ማ ው ራ ይሆናል ማለት ነው። ኤምኢ ሜ፣ ኤም ለብቻው ሲሆን ም ይሆናል ማለት ነው። ኤምኦ ሞ ይሆናል ማለት ነው። ስለዚህ በዚህ መንገድ ደጋግማችሁ በማየት እስክሪብቶ ይዛችሁ ደብተር ይዛችሁ ደጋግማችሁ በመጻፍ መለማመድ ትችላላችሁ ማለት ነው። ቀጣይ የምናገኛት የሰ ቤተሰብ ነች። የሰ ቤተሰብ ደግሞ እንደምታዩት ወይም ትመስላለች። አሁን ሰ ምን አለች? ሌላ ሁለተኛ ሰም አለች፣ ሞክሸ ሰም አለች። እሷንም እናያለን ማለት ነው። ግን እንግሊዘኛ ላይ ስንወስዳቸው እንግሊዘኛ አንድ ኤስ ነው የምንጠቀመው። ስለዚህ ይችን ሰ እንላለን። ሰ ይች በሌላ አባባል ንጉሱ ሰ ተብላ ትጠራለች። ሰ እንላለን። ከዛ ሱ ሱ፣ ሲ ሲ፣ ሳ አራተኛ ድምፅ፣ ሴ አምስተኛ ድምፅ፣ ስ ስድስተኛ ድምፅ፣ ሶ ሰባተኛ ድምፅ እናደርጋለን ማለት ነው። እንግሊዝኛ ላይ ስንወስደው ኤስን ነው ቋሚ የምናደርገው። እንደምታዩት ኤስ ሁሉም ቦታ ላይ አለ። ኤስን ቋሚ እናደርጋለን። ኤስኢ ሰ እንላለን። ኤስዩ ሱ ሁለተኛ ድምፅ ኡ የሚል ድምፅ ስለሚጨምር፣ ኤስአይ ሲ ኢ ስለምትሆን ማለት ነው። ኤስኤ ሳ አ ስለምትሆን፣ ኤስኢ ሴ፣ ኤስ ለብቻው ስ፣ ኤስኦ ደግሞ ሶ ብለን እናነባለን ማለት ነው። ቀጣይ የምናገኘው የረን ቤተሰብ ነው። የረን ቤተሰብ እናገኛለን። ረም እንደምታዩት ሰባት ድምፅ እናያለን። ስለዚህ በእንግሊዝኛ ስንወክላት ደግሞ አር ነች። ስለዚህ ሩ ይቺ ከሌሎቹ የተለየች ነች። እስካሁን ካየናቸው አሁን የቀጠሉት ከሶስተኛ፣ አራተኛ፣ አምስተኛ ድምፅ የተለየች ነች። ይቺ ከፈጋ ትመሳሰላለች። ለመጨረሻ አካባቢ የምናያት ነች። እሷን ከፈጋ ትመሳሰላለች ማለት ስለዚህ
ራ ስንል የመጀመሪያ ድምፅ ነው። ሩ እንላለን። ሁለተኛ ድምፅ ሪ እንላለን። ሶስተኛ ድምፅ ራ እንላለን። ስንተኛ ድምፅ? አራተኛ ድምፅ ሬ እንላለን። አምስተኛ ድምፅ ር እንላለን። ይሄ ስድስተኛ ድምፅ ማለት ነው። ሮ ስንል ደግሞ ሰባተኛ ድምፅ ይሆናል ማለት ነው። ስለዚህ እንግሊዘኛው ጋር ስንሄድ ደግሞ ማነው ቋሚ የሆነው? አር ቋሚ ይሆንና አር ኢ ረ አር ዩ ሩ ሁለተኛ ድምፅ አር ኢ ሪ አር ኤ ራ አር ኢ ሬ አር በብቻውን ር አር ደግሞ ሮ ብለን እናነባለን ማለት ነው። ቀጣይ ሰን ነው የምናገኛት። ቅድም ንጉሱ ሰን አይተን ነበር። አሁን ደግሞ ሰዓቱ ሰን የምናገኝ ሞክሼ ፊደሎች ናቸው። ተመሳሳይ ድምፅ አላቸው፣ ግን ቅርጻቸው ምንድን ነው? ትጽፋቸው የተለያየ ነው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ፌ፣ ስ፣ ሶ ብለን እነዚህ ሰባት ድምፅ እንመሰረታለን ወይም እናወራለን ማለት ነው። እንግሊዘኛ ላይ ስንወስዳቸው ሁለቶችን ተመሳሳይ ናቸው። ኤስ ኤስ ነው የሚያስከትል። ስለዚህ ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኢ ሴ፣ ኤስ ለብቻው ስ፣ ኤስ ኦ ደግሞ ሶ ብለን እናነባለን ማለት ነው። ወደ ቀጣይ ስንሄድ ሸ ነው የምናገኛት። ሸ እንግዲህ ከሰዓቱ ሰ ወይም አሁን ካየናት ሰ የምትለይ ምንድን ነው? እዚች ላይ ብቻ ከላይዋ ላይ ብቻ ስትያለች አግድም አግድም አላት። ሌሎቹ ግን እንደ ሰ ተመሳሳይ ነው። ስለዚህ ማነው የምንላት? ሼ ነው የምንላት። ሼ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ እንላለን ማለት ነው። ወደ እንግሊዘኛው ስንወስደው የእንግሊዘኛ ላይ ቋሚ የምትሆንልን አንድ ፊደል ብቻ አይደለች። እዚህ ሸ ላይ ሁለት ፊደል ነው። ኤን ኤስ እና ኤች ናቸው እንደ ሸ የሚነበው እንደ ሸ ዘር የሚነበቡልን ወይም ቋሚ። አሁን ሰ ስንል ኤስ ነበረች ቋሚ የሆነች። አሁን ግን ሸ ስንል ግን ኤስ እና ኤች ሁለቶች አንድ ላይ መሆን አለባቸው። ሸ ስንል ኤስ ኤች ኢ ሼ፣ ኤስ ኤች ኢ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ለብቻው ሲሆን ሺ ስድስተኛ ድምፅ ማለት ነው። ኤስ ኤች ኦ ሲሆን ደግሞ ሾ እንላለን ማለት ነው። ሾ ብለን እናነባለን። ወደ ቀጣይ ስንል ቀንን የምናገኛት የቀ ቤተሰብን ነው የምናገኝ። ይችን ትመስላለች። ቁ ስንል ወደች ላይ ቅጥያ ብቻ በመጨመር ሁለተኛ ድምጿን፣ ቄ ስንል ደግሞ ታች ላይ ይችን በማሰባር ሶስተኛ ድምፅ፣ ቃ ስንል አራተኛ ድምፅ፣ ቄ፣ ቅ፣ ቆ ብለን የቀን ቤተሰቦች ማንበብ እንችላለን ማለት ነው። ወደ እንግሊዘኛው ስንል ይሄኛው አንዳንዴ ቼን ይጠቀማል፣ ይሄ አንዳንዴ ቼን ይጠቀማል። ግን በብዛት ኤች ኪው እንደ ቀ ትነበባለች። ኪው ኢ ቀ ትሆናለች። ኪው ዩ ቁ ትሆናለች። ኪው አይ ቂ ትሆናለች። ኪው ኤ ደግሞ ቃ ትሆናለች። ኪው ኢ ቄ ትሆናለች። ኪው ለብቻዋ ቅ ብለን እናነባትና ኪው ኦ ሲሆን ደግሞ ቆ ብለን እናነባለን። ይሄኛው ሰባተኛው ድምፅ ማለት ነው። እዚህ ላይ ግን ማስታወስ ያለባችሁ ምንድን ነው? እንደ ቀ ቼን ይነበባል ማለት ነው። እንደ ቀ ቼን እናነባዋለን። አብራችሁ መያዝ ይኖርባችኋል። ወደ ዛሬ የመጨረሻ ወደ መቼው ስንሄድ የበ ቤተሰብ ነች። ይቺ የበ ቤተሰብ ደግሞ ቻኑ በስንል ይመስላል። ቡ ሁለተኛ ድምፅ እዚህ ላይ ብቻ መከተል ነው። ቢ ሶስተኛ ድምፅ እቺ ላይ ማድረግ ነው። ባ አራተኛ ድምፅ፣ ቤ አምስተኛ ድምፅ፣ ብ ስድስተኛ ድምፅ፣ ቦ ሰባተኛ ድምፅ። እንደዛ አድርገን መቁጠር እንችላለን። እናንተ እየደጋገማችሁ ማየት ትችላላችሁ። ወደ እንግሊዝኛ ስንሄድ ቋሚ እናደርጋት ማለት ነው። ቢን ነው የምናደርጋት ቋሚ እናደርጋት። ስለዚህ ቢ ሁሉም ቦታ ላይ ትገኛለች፣ ግን አናባቢዎችን እየጨመርን ማንበብ እንችላለን። በ ስንል ቢኢ፣ ቡ ስንል ቢዩ፣ ቢ ስንል ቢአይ፣ ባ ስንል ቢኤ፣ ቢ ስንል ቢኢ፣ ብ ስንል ደግሞ ቢ ለብቻውን፣ ቦ ስንል ቢኦ አድርገን ማንበብ እንችላለን። ይህን እየደጋገማችሁ ማየት ትችላላችሁ። እንዳጠቅም እንደማጠቃለያ አንደኛ ላይ የምንወስዳቸው ወይም ሀ ለመሰረተ ስንል ከሀ በስተቀር ኢ ቋሚ ትሆናለች። ሁለተኛ ድምፅ ላይ ስንል ደግሞ ይ ቋሚ ትሆናለች። ሶስተኛ ድምፅ ላይ አይ ቋሚ ትሆናለች። አራተኛ ድምፅ ላይ አ ቋሚ ትሆናለች። አምስተኛ ድምፅ ላይ ኢ ቋሚ ትሆናለች። ስድስተኛ ድምፅ ግን ሌላ አናባቢ ሳይጨምር እንዳለ አንበይዳል ማለት ነው። ሰባተኛ ላይ ስንል ኦ ቋሚ ይሆናል። እያንዳንዳቸውን ስንል ደግሞ ወደዚህ ስንል ኮንሶናንቱ ለምሳሌ የበቤት ቢ ቋሚ ይሆናል። የቀቤት ቹ ቋሚ ይሆናል። የሸቤት ኤስኤች ቋሚ ይሆናል። የሰቤት ሰ ቋሚ ይሆናል። የረቤት አር ቋሚ ይሆናል። የመቤት ኤም ቋሚ ይሆናል። የለቤት ደግሞ
ኤል ቋሚ ይሆናል። የካ ቤት ደግሞ ኤች ቋሚ ይሆናል። ወደ የትሜት እንደዚህ አግድም ስናየው ማለት ነው ኮንሶናንት ቋሚ ይሆናል። ወደ ታች ቁልቁል ስታዩት ደግሞ አናባቢ ቋሚ ይሆናል። እንለማመድ ይላል። እናንተ እንለማመድ ማለት እንደ የጻፋችሁ ደብተር ላይ የጻፋችሁ ልክ ለማመድበት ስለሚፈለግ ነው። ቀጣይ ፊደላትን ለመማር እና ቃላትን ለመለማመድ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንሁን። ለቪዲዮአችን ላይክ በማድረግ አብሮነታችሁ እንዳይለየን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ